ሰላም ውዶቼ እንዴት አደራችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። እንዴት ናችሁ? እየበረታችሁ ነው? እኔ እየበረታው ነው፣ እግዚአብሔር ይመስገን። እንዴት ይዟችኋል? ስራ፣ ህይወት፣ ጤንነት፣ ሙቀቱ እንዴት ነው? ዘንድሮ በጣም ከባድ ነው ሙቀቱ እና በጣም ይከብዳል፣ ግን እግዚአብሔር ይረዳናል። እና እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንግዲህ ዛሬ ደግሞ ትላንት የቀረኝን በእውነት ትላንትና በጣም አሁን ዛሬ ራሴን አሞኛል በጣም ከሚገባው በላይ ማለት ነው። እና ፊቴን አይታችሁ ከሆነ አይኔ ምናምን አወጣና በጣም ነው ያመመኝ። አላውቅም ሙቀቱ ስለበዛ ይሁን አላውቅም፣ በጣም አሞኛል። ሲቀጥል ደግሞ ማታ በጣም ነው ያመሸሁት ማለት ነው። እንግዲህ 8 ተኩል ላይ ነው የተኛሁት። 8 ተኩል ላይ ተኝቼ ነው እንግዲህ 11 ሰዓት ላይ የተነሳሁት ማለት ነው። ለዛም ይሁን አላውቅም በጣም ነው ራሴን ያመመኝ። ግን የሆነ ሰሞኑ ስራ ስለሆነ ተነስቼ ወደ ስራ ገብቻለሁኝ ውዶቼ። እንግዲህ ትላንትና የቀረኝን አስቤዛ ይሄ ፍሪጅ ትልቁ ፍሪጅ የሚገባ ነው ፍላጃ እና አጥቤ እንዲህ ካደረኩት በኋላ እንትን እለዋለሁ ማለት ነው። ማለት ስሰራ እንትን አይደለም ምንድነው የሚባለው? በቃ አውጥቼ ለቅለቅ አድርጌ መጨመር ብቻ ነው ማለት ነው። እንደዚህ እንትን እለዋለሁ ማለት ነው። ትልልቁ 3 ቦታ ትንንሹን 2 ቦታ አድርጌ እቆርጠዋለሁ። ከዛን መጥኜ የማለት ስጋ መከትበት እንትን ውስጥ አደርገዋለሁ ኪስ ማለት ነው። ከዛ በኋላ እያወጣሁ እሰራለሁ ማለት ነው። ማታ በጣም ደከመኝ። ሲደክመኝ ይሄንን ጠዋት ለምን አልሰራም ብዬ ይሄንንና ባሚያና ሙሉከያውን ጠዋት አጥቤ እፈጫለሁ። እንዴ ባንዴ ልሙት እንዴ ብዬ ትቼ ተኛውኝ እላችኋለሁ። እና እነሱ ደከማችሁ ነገ ስሩ አይሏችሁም፣ ግን ራሳችሁን አውቃችሁ ካልሰራችሁ ከባድ ነው። በጣም ይከብዳል ራሳችሁን አውቃችሁ ካልሰራችሁ። እና እንደዚህ ቆርጣለሁኝ። ፋይናሉን ደግሞ አሳያችኋለሁ። ያው ምሳ ሰዓትም እየደረሰ ስለሆነ ቶሎ እኔ የሚገርመኝ ነገር እነሱ ይደክማቸዋል፣ እናንተ ግን 24 ሰዓት ብትሰሩ ትንሽ እንኳን አመመኝ ብላችሁ ካላችሁ ምንድነው ምናምን ነገር ነው የሚሏችሁ። ይገርመኛል በእውነት። እነሱ ግን በቃ ትንሿ ነገር ታደክማቸዋለች። እና ግን እግዚአብሔር ይመስገን ጤንነታችንን ለሰጠ ጤናውንን እንድንሰራ ለረዳን እግዚአብሔር በእውነት እግዚአብሔር እናመሰግናለሁ። በቃ እንዲህ እየለፋን እየደከምን ግን እግዚአብሔር ይመስገን ጤናችን ሙሉ ነው። እግዚአብሔር ትልቅ ነው።
ለድምፁ በጣም ይቅርታ፣ ቤት እየተስተካከለ ስለሆነ ነው። እና ይኸውላችሁ አልኳችሁ እንግዲህ መቆሙ ራሱ እንዴት እንደሚከብዳችሁ አንዳንድ የሆነ የራሱ እንትን ስላለው የሆነ የራሱ ገለባ ነገር ስላለው እሱ እንዳይደባለቅልብኝ አንዳንዷን ነው ማረገው ማለት ነው። ፍስ እያረኩ አይደለም፣ ምክንያቱም አጥባችሁት ራሱ ራዩ ላይ ይጣበቃል። የሆነ የሚዘለገለግ ነገር ስላለ አጥባችሁት ራሱ እንትን አይልም ማለት ነው። ማለት ከላዩ ላይ አይለቅም፣ እንዲከስር ምንድነው መነድሉ ላይ ነው የሚቀረው። እና እሱን ደግሞ እንደዚህ እያነሳው ማለት ነው። እንደዚህ እያነሳው አያችሁ፣ እዚህ ጋር የከተፍኩትን እንደዚህ ነው ማስቀምጠው ማለት ነው። ይሄንን አሁን ፍሪጅ ሳይሆን ፍሬዘር ነው ማስቀምጠው። ፍሬዘር ሲሆን በቃ ድንጋይ ሆኖ ይቀመጣል። ስሰራ ይሄንን ብዙ የሚሰራ ከሆነ 3ቱንም 4ቱንም አድርጌ እሰራለሁ ማለት ነው እንደዚህ። እና ምሳ በምትሰሩበት ሰዓት አያዋክባችሁም፣ ስራ አይበዛባችሁም። እንደዚህ አስተካክላችሁ የምታስቀምጡ ከሆነ ማለት ነው። ገብቷችኋል? እንደኔ ማለት የሆነ ጥብቅፍ የምትሉ ከሆነ እኔ አሁን ለምሳሌ ምሳ እየሰራሁ ብቻ ምሳ ላይ ብቻ አልሰራም። ምሳ እየሰራሁ ሌላ ስራ እሰራለሁ። ምክንያቱም እኔ ብቻ ነው ሰራተኛ የለም ሌላ። ምሳ እየሰራሁ ደርቤ ሌላ ስራ ስለምሰራ ይሄንን ብቻ አይደለም ማለት ይሄን እንደዚህ አስተካክዬ ካስቀመጥኩኝ አይከብደኝም። ግን ሁሉንም አንዴ ከሆነ የሚሰራው ሌላ ስራ መስራት አልችልም። በቃ እረፍት አይኖረኝም ማለት ነው። ቀን ሙሉ ግን እንደዚህ አድርጌ ከሰራው ምሳዬንም ስራዬንም እኩል እጨርሳለሁ ማለት ነው። አሁን ለምሳሌ ጠዋት ተነስቼ ቡናዬን አፍልቼ ቁርስ አቀራርቤ ምናምን ነገር ቤቴን አጸዳለሁ። ከዛ ሴትዮዋ እስከምትነሳ ደግሞ እንዲህ አይነት ስራዎችን እሰራለሁ ማለት ነው። ገብቷቸዋል። እንዲህ አይነት ስራዎችን እሰራለሁ። ለምን እሷ ተነስታ እኩል አይነሱም ከሰውዬው ጋር አንዳንዴ ነው የምትነሳው። እና እሷ ከተነሳች በኋላ ምሳዬን እሰራለሁ ማለት ነው። ምን አደረኩ? እቺ በመሀል እንዳትባክንብኝ ሰዓቷ እሷ እስከምትነሳ ብዬ ቁጭ ወይም ደግሞ ትኩረቴን ወደዚህኛው ላይ አደረኩኝ ማለት ነው። ምክንያቱም ዋጋ አልከፍልም። ገባችሁ? ምሳ እየሰራችሁ ድጋሜ ሌላ ነገር ልታዘዙ ትችላላችሁ ምናምን። ብቻ ምሳ እየሰራሁ አንድ ስራ ምሳ ብቻ እየሰራሁ ነው ብዬ ቁጭ ማለት አልፈልግም። ምክንያቱም የሆነ እረፍት ባደርግ ይሻለኛል። ስራዬን ቶሎ ጨርሼ እረፍት ባደርግ ነው የሚሻለኛል። እነሱ በሚተኙበት ሰዓት እረፍት ካላደረጋችሁ እነሱ ቁጭ ካሉ ከባድ ነው፣ እረፍት አታገኙም። ስለዚህ እነሱ በሚተኙበት ሰዓት በልተው በሚተኙበት ሰዓት እናንተ በዛችን ሰዓት ደግሞ እነሱ ሲተኙ እናንተ መረፍ ሲነሱ እናንተን ብድግ ብላችሁ ወደ ስራችሁ እንጂ እነሱ ሲተኙ ሰራለሁኝ ብላችሁ እንትን ካላችሁ አያሳርፏችሁ። ምክንያቱም እነሱ ስትንቀሳቀሱ ማየት ይፈልጋሉ። እንደዛ አድርጌያለሁ ውዶቼ። ኧረ ተው ግን እያያችሁ ነው የሚገርመኝ። እያያችሁ ሰብስክራይብ አድርጉኝ። ወዳችኋለሁ። ሰላም ሁኑ።